ከዜሮ ተነስተው በዓለም ላይ ካሉ ግዙፍ ኩባንያዎች በአንዱ የተገነባች ከተማን አስቡ። ለትርፍ ሳይሆን ለቱሪስቶችም ሳይሆን እንደ ያው የሙከራ ላቦራቶሪ። ይህ በጃፓን የፊጂ ተራራ ስር የሚገኘው የወደፊቱን የትራንስፖርት የቴክኖሎጂ እና የዕለት ተዕለት ህይወትን ለመፈተሽ የተነደፈ የቶዮታ የ10 ቢሊዮን ዶላር ፕሮጀክት ዋቨን ሲቲ ነው። Ladies and gentlemen, that's what I'm here to announce today on this 175-acre site in Higashi Fuji, Japan. ነገር ግን ከዚህ ወደፊት ራዕይ በስተጀርባ ብዙዎችን ግርምትን የሚያጭር ሌላ ነገር አለ። በሁሉም ቦታ ላይ ካሜራዎች፣ በጣም ጥቂት ነዋሪዎች እና እውነተኛ ከተማ ይልቅ ወደ ላቦራቶሪ የሚቀርብ የቁጥጥር ደረጃ። ቶዮታ አሁን መኪናዎችን ብቻ እየሰራ አይደለም፣ ራሱን እንደ ተንቀሳቃሽ ኩባንያ ሞቢሊቲ ካምፓኒ እንደገና ለመፍጠር እየሞከረ ነው። እና ዋቨን ሲቲ እስካሁን ካደረጋቸው ደፋር እርምጃዎች መካከል ዋነኛ ነው። ቶዮታ ሀሳቦችን በተገለገሉ ላቦራቶሪዎች ውስጥ ከመሞከር ይልቅ እውነተኛ ሰዎች በሚኖሩበት እውነተኛ አካባቢ ውስጥ መሞከር ይፈልጋል። ከተማዋ እንደ አንድ ግዙፍ የሙከራ ሞዴሎች የተነደፈች ሲሆን ከራስ ተነጂ ተሽከርካሪዎች ጀምሮ እስከ ስማርት ቤቶችና የሰው ሰራሽ አስተውሎት AI ስርዓቶችን ድረስ ያለው ነገር ሁሉ በአንድ የተገናኘ ስነ ምህዳር ውስጥ አብረው ሊሞክሩ ይችላሉ። ነገር ግን ነገሩ ትኩረት የሚስበው እዚህ ጋር ነው። ከፍተኛ መዋዕለ ንዋይ እና የወደፊት ራዕይ ቢኖርም ከተማዋ ባዶ በሚባል ደረጃ ላይ ነች። በመጀመሪያ ጥቂት ቁጥር ያላቸው ነዋሪዎች ብቻ በዚያ ይኖራሉ ተብሎ የሚጠበቅ ሲሆን አብዛኛዎቹ መሐንዲሶች፣ ተመራማሪዎች እና የቶዮታ ሰራተኞች ናቸው። ይህ ተራ ከተማ አይደለም። እያንዳንዱ መስተጋብር የሚጠናበት፣ የሚተነተንበትና የሚሻሻልበት ቁጥጥር የሚያደርግበት ሙከራ ነው። መንገዶች ራሳቸውን የሙከራ አካል ናቸው። ዋቨን ሲቲ ከተለምዶዋ መንገዶች ይልቅ የተለያዩ የእንቅስቃሴ አይነቶች ለየብቻ በየመስመራቸው ይከፋፈላሉ። አንዱ ለራስ ተነጂ ሰልፍ ድራይቪንግ ተሽከርካሪዎች፣ አንዱ እንደ ብስክሌት እና ስኩተር ላሉ ቀርፋፋ ተንቀሳቃሾች እና ሌላው ደግሞ ለእግረኞች። ሁሉም ነገር የተነደፈው ምስቅልቅልን ለማስወገድ እና በብቃት ኤፊሸንሲ ለመተካት ነው። ዋቨን ሲቲ has 3 principles, which is human-centered, living laboratory, and ever-evolving. ከተማዋ የተመቻቸችው እኛ ሰዎች ባለንበት ተፈጥሯዊ ሁኔታ ሳይሆን ኩባንያዎች ሰዎች ሊያሳዩት ይገባል ብለው በሚያሳዩበት ባህሪ መሰረት ነው። ከዛ ደግሞ የዳታ መረጃ ጉዳይ አለ። ይቺ መላዋ ከተማ በሴንሰሮች በካሜራዎችና በተገናኙ መሳሪያዎች ላይ ስለምትሰራ በውስጧ የሚከናወኑ ነገሮች ሁሉ ማለት ይቻላል ክትትል ሊደረግባቸው ይችላል። ሰዎች እንዴት እንደሚንቀሳቀሱ፣ እንዴት እንደሚገናኙ፣ ቴክኖሎጂዎችን እንዴት እንደሚጠቀሙ ቶዮታ ይህ መረጃ ደህንነትን፣ ቅልጥፍናና ፈጠራን ለማሻሻል ይረዳል ይላል። ነገር ግን ተቺዎች ይህ ስለ ግላዊነት ፕራይቬሲ ከባድ ጥያቄዎችን ያስነሳል ይላሉ። እያንዳንዱ ድርጊት ክትትል ሲደረግበት በፈጠራና በስለላ መካከል ያለው መስመር የት ላይ ነው የሚያሰምሩት? ይህ የዋቨን ሲቲ ዋና ውጥረት ነው። በአንድ በኩል የወደፊት አስደናቂ ራዕይ ነው። ራስ ተነጂ ሰልፍ ድራይቪንግ መኪኖች ከመሰረተ ልማት ጋር የሚግባቡበት፣ ቤቶች ፍላጎቶችን አስቀድሞ የሚገምቱበት፣ ህይወት ቀላል ለማድረግ ቴክኖሎጂ ሳይስተውል ከበስተጀርባ የሚሰራበት ቦታ ነው። በሌላ በኩል ደግሞ ቁጥጥር በራሱ በስርዓቱ ውስጥ የተገነባበት፣ ድንገተኝነት በብቃት የተተካበት እና ግላዊ የቅንጦት ሊሆን የሚችልበት ቦታ ነው። በዚህ መንገድ የሚያስበው ቶዮታ ብቻ አይደለም። ግዙፍ የቴክኖሎጂ ኩባንያዎች ሁሉንም ነገር የተገናኘና የተመቻቸ ለማድረግ በመሞከር ለዓመታት ስማርት ከተሞችን ሲመረምሩ ቆይቷል። ነገር ግን አብዛኛዎች እነዚህን ፕሮጀክት ተቸግሯል ወይም አልተሳኩም። ዋቨን ሲቲ የተለየ የሚሆነው በእውነተኛ ገንዘብ፣ በእውነተኛ መሰረተ ልማትና በእውነተኛ ሰዎች በተግባር እየተገነባ ስለሆነ ነው። ስለዚህ ጥያቄው ይህ ከተማ በእርግጥ ለምንድን ነው አኗኗራችንን ለመሻሻል የተደረገ እውነተኛ ሙከራ ነው ወይስ ከነፃነት ይልቅ ለብቃት ቅድሚያ የሚሰጡ ቴክኖሎጂዎችን መፈተሻ ሜዳ? ምክንያቱም እንደነዚህ ያሉ ስርዓቶች መሰራታቸውን አንዴ ካረጋገጡ በኋላ በአንድ ቦታ ብቻ አይቀሩም፣ ይስፋፋሉ። በዋቨን ሲቲ የሚከሰቱ ነገሮች በሁሉም ቦታ የሚገኙ ከተማዎች የወደፊት እጣ ፋንታ ሊቀረጽ ይችላሉ። የትራፊክ ፍሰት እንዴት እንደሚሆን፣ መረጃ እንዴት እንደሚሰበሰብና ኩባንያዎች በሚኖሩባቸው ቦታዎች ላይ ምን ያህል ቁጥጥር እንደሚኖራቸው እና ምናልባትም በጣም አስፈላጊ ክፍል ይህ ሊሆን ይችላል። ይህ ስለ አንዲት የጃፓን ከተማ ብቻ አይደለም። ይህ ስለ አንድ ትልቅ ለውጥ ነው። ከተማዎች የሚኖርባቸው ቦታዎች ብቻ ሳይሆኑ በየጊዜው የሚከታተሉን፣ የሚማሩብን እና የሚሻሻሉ ስርዓቶች ስለሚሆኑበት የወደፊት ጊዜ ነው። ስለዚህ ዋቨን ሲቲን ሲመለከቱ የወደፊት የሙከራ ብቻ እያዩ አይደለም፣ ቅድመ እይታን ፕሪቪው እያዩ ነው። አብራችሁን ስለቆያችሁ እናመሰግናለን።
በቀጣይ በሌላ በአዲስ ቴክኖሎጂ እንመጣለን። እስከዛ ቸር ሰንብቱ።